በእስራኤል ሰው የለም ምናምን ብሎ ዝም አላለም። ክብር ለኢየሱስ ይሁን። አያሌ ቀን ጸለየ፣ አለቀሰ፣ በእግዚአብሔር ፊት ተንበረከከ። እኔ በጣም እንደው ላንብበው በጌታ ይሄን ቃል። ኢየሱስ ጌታ ነው። መፍትሄው ወደ እግዚአብሔር መጸለይ ነው። እስኪ መፍትሄው በሉ እስቲ ወደ እግዚአብሔር መጮህ ነው። በሉ እስቲ እንደዚህ ይላል ቁጥር 3 እርሱም በዚህ ስፍራ ያሉትን ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። እሱ የንጉሥ ወይን ጠጅ አሳላፊ ነው። ሰማ፣ ስለ እስራኤል ሰማ። ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዘንኩ ነበር። በሰማይም አምላክ ፊት እጾምና እጸልይ ነበረ። እንዲህም አልኩኝ፣ አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዝህን ለሚያደርጉ ቃል ኪዳንህንና ምሕረትህን የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያ ዛሬ በፊት ስለ ባሪያዎችህ ስለ እስራኤል ልጆች ሌሊትና ቀን የምጾምን ጸሎትን ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችም ይከፈቱ። በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። እኔና የአባቴ ቤት በድለናል። በስፍራው ላይ ይሄ ሰውዬ የለም። የወይን ጠጅ አሳላፊ ነው። አካባቢው ላይ የለም፣ መንደሩ ላይ የለም። የተመቸ ስፍራ ላይ ነው የተቀመጠው። የንጉሥ ወይን ጠጅ አሳላፊ ማለት የንጉሱ በጣም ቀኝ እጅ ማለት ነው። ለንጉሱ በጣም የሚቀርብ ማለት ነው። የንጉሱ የቅርብ ሰው ማለት ነው። ክብር ለኢየሱስ ይሁን። ሲሰማ ስለ እስራኤል ስለ እስራኤል ሲያዳምጥ ስለ እስራኤል ወሬ ነጋሪዎች መጥተው ከምርኮ የተረፉ መጥተው ሲያወሩት ግድ የለም እግዚአብሔር አለ ብሎ ዝም አላለም። ማልቀስ ጀመረ። አዘነ፣ በሐዘን ተቀመጠ። ባክህን አለ ጸሎቴን ስማኝ እባክህ፣ አንድ ጊዜ አስበን የኔና የአባቴን ቤት አለ ኃጢአት በፊትህ እናዘዛለሁ አለ። እናዘዛለሁ፣ ኃጢአቱን እናገራለሁ። ባክህን አንድ ጊዜ መልሰን አለ። እድል ስጠን፣ ቅጥሩን የምንሰራበት እድል ስጠን፣ እንደገና ክብር የሚመለስበትን እድል ስጠን። ቤተ ክርስቲያን ከተኛችበት እግዚአብሔር ያንቃት። አላውቅም ቤተ ክርስቲያን ውስጥ እኔ እንደው ምህረት አድርጉልኝ፣ በጣም እንዲህ አይነት የደፈረ ቃል የምናገር ሰው አይደለሁ። እግዚአብሔር ስራ ላይ ነው። ሕያው ጌታ ምስክር። ዓለማዊነት ቤተ ክርስቲያን ውስጥ ሰው ብሎ ገብቷል። አንድ ጊዜ እንደዚህ ይሆናሉ። ጉዞ እየሄዱ የሚነግዱ ነጋዴዎች፣ ሩቅ ሀገር እየሄዱ የሚነግዱ ነጋዴዎች መሸባቸውና በዚህ እንደው እዚህ አካባቢ ብንተኛ አሉና በመንገድ ቤት የለም፣ በጣም ጫካ ነው መንገዱ፣ የሚመች አይደለምና በዚህ ረፍት እናድርግ እስቲ ተባለና ረፍት ማድረግ ጀመሩ። እና አንዱ ተኛ እና አንዱ ሲተኛ ጅብ ከሩቀት መጮህ ጀመረ። አንዱ ኧረ ስማኝ አለው። አቤት ሲለው አቤት ምንድነው የምትቀሰቅሰኝ? ኧረ ጅብ እየጮኸ ነው። ሩቅ እኮ ነው የሚጮኸው፣ ሩቅ ነው የሚጮኸው፣ ሲጠጋ እንነሳለናል። በሩቅ ነው እየጮኸ ያለው፣ ጅቡ ያለው በሩቅ ነው አለው። ቀርቦ መጮህ ጀመረ። ቀርቦ መጮህ ሲጀምር ኧረ ቀረበ፣ ይሄ ድምፅ እየቀረበ ነው፣ በጣም እየተጠጋ ነው ሲለው ኧረ ገና ነው፣ ዝም ብለህ ተኛ፣ ችግር የለም፣ ዝም ብለህ ተኛ፣ ገና ነው። በደንብ ቀርቦ ሲጮህ ኧረ ቀርቦናል ሲለው ኧረ ገና ነው፣ ዝም ብለህ ተኛ። ሰውየው ተነስቶ ዛፍ ላይ ወጣ። እዚሁ አካባቢ ዛፍ ላይ ወጣ። ከዚያ በኋላ ጅቡ ቀረበ። የሰውየውን እግር ያዘና መብላት ሲጀምር ከላይ ያለው ሰውዬ ኧረ እየበላህ ነው አለው። ተው እግሬን ነው አለ።
አላውቅም ቤተክርስቲያን ምኗ እስከሚበላ ዝም እንደምትል አላውቅም። አላውቅም ምን እስከምንሆን እንደምንጠብቅ አላውቅም። ፈጽሞ መንፈሳዊነት በጠፋበት ጊዜ ውስጥ ፈጽሞ መንፈሳዊነት በሚመስል ነገር ውስጥ ተቀምጠን ይመስላል ሲፈተሽ ባዶ በዘርና በመናምን ተቦዳድነው የሆነ ነገር ሆነው የሆነ ሰውን ከሆነ ከጨዋታ ውጪ ለማድረግ እየተሰራ ቤተክርስቲያን ምኗ እስከሚወሰድ እንደምትጠብቅ አላውቅም። ዓለማዊነት ዘው ብሎ ቤተክርስቲያን ውስጥ ገብቶ ምን እስከምትሆን እንደሆነ አላውቅም። ቤተክርስቲያን ነበረች ወደ ዓለም መግባት የነበረባት። ዓለም ቤተክርስቲያን ውስጥ ገብታ ምን እንደሚሆን አላውቅም። ነህምያ እባክህ ዕድል ስጠን አለ። እባክህ ዕድል ስጠን፣ አንድ ዕድል ስጠን፣ እባክህ ቅጥረን እንስራ አለ። እባክህ የፈረሰው ቅጥር ይታደስ፣ አንድ ዕድል ስጠን እባክህ እግዚአብሔር ሆይ፣ እባክህ አንድ ዕድል ስጠን እግዚአብሔር። አንድ ጊዜ ደመናህን ወደኛ ዞር አድርገው፣ አንድ ጊዜ መንፈስህን ወደኛ ዞር አድርገው። ክብር ለኢየሱስ ይሁን። ለመስራት ሲነሳ ነህምያ እንደዚህ አለ። እግዚአብሔር ሞገስን ሰጠው። በንጉሱ ፊት ታሪኩን ስለምታውቁት ሞገስ ሰጠው እግዚአብሔር። ሊሰራ ሲነሳ እንደዚህ አለ፣ የሰማይ አምላክ ያከናውንልናል። ታውቃላችሁ ይሄን ቃል የተናገረው ዝም ብሎ አይደለም። ጦቢያው ሰንበላጥ መጡና ይሄ ቅጥር እኮ አሉት፣ ይሄ ቅጥር አሁን የሚሰራው ቅጥር እየሰራችሁ ያለው ቅጥር አይደለም፣ እኛ መተን ለማፍረስ ሞክረን አይደለም አለ። ቀበሮ በቅጥሩ ላይ ቢሮጥ አለ ይፈርሳል ሲል ክብር ለኢየሱስ ይሁን። እኛ ለስራ ነው የምንነሳው አለ፣ የሚያከናውን ግን የሰማይ አምላክ እግዚአብሔር ነው አለ። ተሐድሶ ወደ ቤተክርስቲያን ሲመጣ አጠር ያሉ ነጥቦችን ልናገርና እንጸልያለን። ተሐድሶ ወደ ቤተክርስቲያን ሲመጣ የመጀመሪያ የሚሆነው ሰው በእግዚአብሔር መደገፍ ይጀምራል። ባለው ገንዘብ አይደገፍም፣ ባለው ዘመድ አይደገፍም፣ በዝናው አይደገፍም፣ በሆነ ነገር ቀድሞ በነበረው ስም አይደገፍም። የሰማይ አምላክ ያከናውንልናል ይላል። እስቲ ባካችሁ ጩውና የሰማይ አምላክ ያከናውንልናል በሉ እስቲ። ትኩረታቸውን በእኛ አቅም የሚሰራ አይደለም አሉ፣ የእግዚአብሔር አቅም ነው፣ የሚያከናውን እግዚአብሔር ነው። ለተሐድሶ የሚነሳ ሰው ሁልጊዜ ተስፋ የሚያደርገው እግዚአብሔርን ብቻ ነው። አሜን አትሉ? ለተሐድሶ የተዘጋጀ ሰው በእግዚአብሔር ላይ ተስፋ ያደርጋል። እግዚአብሔርን ይታመናል። ምንም ነገር የለም ባዶ ነው ሲባል የታመንኩት በእግዚአብሔር ነው ይላል። ያከናውንልናል ማን? የሰማይ አምላክ። ክብር ለኢየሱስ ይሁን። ሁለተኛ የመጀመሪያ በሰማይ አምላክ በእግዚአብሔር ይታመናል። ሁለተኛው አብሮ ለመስራት ይነሳል። ምን ይላል? አብሮ ሰራተኛ ይሆናል ከእግዚአብሔር ጋር። ምን አለ? የሰማይ አምላክ ያከናውንልናል አለና እኛም ባሪያዎቹም አለ። ክብር ለኢየሱስ ይሁን። ሁለተኛ በእግዚአብሔር ላይ የሚታመንና አንደኛ በእግዚአብሔር ላይ የሚታመን፣ ሁለተኛ ደግሞ ከእግዚአብሔር ጋር ለመስራት የአብሮ የሚነሳ አብሮ ብድግ ይላል። ጊዜን ያውቃል፣ ሰዓትን ያውቃል። እግዚአብሔር ሊሰራ ሲል ብድግ ይላል። ክብር ለኢየሱስ ይሁን። መኃልየ ላይ እንደዚህ ይላል፣ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት ይላል። ያለበት ምድረ በዳ ነው፣ ግን በውዱ ላይ ተደግፎ ብድግ ይላል። የእግዚአብሔርን ስራ ለመስራት በአምላኩ ተደግፎ ጉዞ ይጀምራል። ክብር ለኢየሱስ ይሁን። ሶስተኛው ተስፋ አለው። ምን አለው? ተስፋ አለው። አሁን እኮ ትዕቢተኛውን እኮ ነው ያስቸገረው። ክብር ለኢየሱስ ይሁን። በጣም ትዕቢተኞች ሆነን እኮ ነው ያስቸገረው። እኔ በጣም ይገርመኛል። እግዚአብሔር ቃል አናነበው መሰለኝ።
አንድ ሰው ከምታሰናክል ይላል የወፍጮ ይሄን ቃል እንደወረ ማለት መሰበክም ትቷል መሰለኝና አስረ ይላል ወደ ጥልቅ አይደለም ይላል። አሁን እኮ ሰው አሰናክለን ችግር የለብንም። በእውነት በጌታ ፊት እኮ ነው ማለት በእኛ ምክንያት ሰው ከቸርች ቀርቶ በእኛ ምክንያት ከእግዚአብሔር ቤት ርቆ ግድ የለንም ደረታችን ነፍተን ምን ደፋሮች ነን። ትዕቢተኞች ሆነን ታውቃላችሁ። ይሄኛው ሰው በእግዚአብሔር ተስፋ ያደርጋል። በእግዚአብሔር ምሕረት ላይ ራሱን ይጥላል። ምክንያቱም እግዚአብሔር ሲሰራ ይላል እነሳለሁ ይላል። ለዚህ ነው ዛፍ እንኳን ቢቆረጥ ይላል ኢዮብ ላይ ምን ቢል ቢቆረጥ በቃ አብቅቷል ቢባል በእግዚአብሔር ምሕረት ስር ይወድቃል። እባክህ እግዚአብሔር ሆይ ይላል ተቆርጧል። አዎ ተስፋ አለ። ማዛ ሲመጣ መንፈስ ሲመጣ ተስፋ አለኝ። በእግዚአብሔር ላይ ተስፋ ያደርጋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል እምነቱ እግዚአብሔር የሆነ መታመኛው እግዚአብሔር የሆነ አይሽ ተስፋ ያደርጋል። ማንን? እግዚአብሔር። ፍራዳ ጋባጋዲ ጋባስ አሁን በሆነ አመጽ ውስጥ እስከ ፍጻሜ በዚያው አመጽ እንቀጥላለን። ለመመለስ እንኳን ፈቃደኞች አይደለንም። ልባችን እንኳን ሊመለስ ፈቃደኞች አይደለም። እንዴት እግዚአብሔር ይስራታል? ምልስ ብሎ በእግዚአብሔር ላይ ተስፋ የሚያደርግ የሚወድቅ የአባቴን ቤት ኃጢአት እናዘዛለሁ አለ። ክብር ለኢየሱስ ይሁን። ከዚያስ ተስፋ አደረገ በእግዚአብሔር ያከናውንልናል አለ። እንነሳለን እኛም አለ እድል ይሰጠናል አለ። እስቲ በእግዚአብሔር ተስፋ አይቆረጥም በሉ። እስቲ ድገሙ። እስቲ እባካችሁ አንድ ጊዜ ድገሙ። ክብር ለኢየሱስ ይሁን። ተስፋ ይደረጋል እግዚአብሔር። ማለዳ ጧት ስንነሳ ተስፋ እናደርጋለን። እንደማይጥለኝ ተስፋ አድርጌ እነሳለሁ። ሊያነሳኝ የታመነ ነው። እንደ ሰው የሚስቅብኝ አይደለም። እንደ ሰው የሚያሾፍብኝ አይደለም። እንደ ሰው የሆነ ነገር የሚቀልድብኝ አይደለም። ሊያነሳኝ የታመነ ነው። የምህረቱ ጥገኛ ነኝ። ክብር ለኢየሱስ ይሁን። ተስፋ ይደረጋል እግዚአብሔር። ያነሳኛል። ይነሳ ተስፋ አለኝ። ክብር ለኢየሱስ ይሁን። ስንተኛ ነጥብ ተናገርኩኝ? በእግዚአብሔር ምን ይደረጋል? ክብር ለኢየሱስ ይሁን። አራተኛው የፍቅር ሰው ወይም የምህረት ሰው መሆን። ገደብ የሌለው ምህረት። አልሰማችሁኝም? ምን የሌለው? እስቲ ንገሩኝ። አቤት። ክብር ለኢየሱስ ይሁን። በዚህ ዘመን በጣም በቀለኞች ነን። ታውቃላችሁ? በጣም በቀለኞች ነን። የሆነ ሰው ከጎዳኝ ያንን ሰው እግር በእግር ተከታትዬ ያንን ሰው መጉዳት ነው የምፈልገው። እግዚአብሔር ያንን ልብ አይፈልግም። ያንን ልብ አይወደውም። ገደብ የሌለው ምህረት ባይዜ በዚህ በኩል በጣም ተባርካችኋል። ነብያችሁ እኔ በጣም በጌታ ፊት በጣም ስለማውቀው እኔ የምህረት ልቡ በጣም ይገርመኛል። እኔ ሁሉ ጊዜ ጸልይ እግዚአብሔር ሆይ ልቤን እንደ ፕሮፌት አድርገው እየጸልይ ያውቃለሁ። ቂም እኮ አልይዝም። እኔ ሰው እደልታለሁ። አልሰማችሁኝም? ዲሊት ነው ማለት ረሳ እከሌ ሲባል ማን ነበር እከሌ ይላል። ቂምሺ ምናምን የሆነ በቀን አስቤ አይደለም እረሳዋለሁ። ክብር ለኢየሱስ ከነስሙ እከሌ ምናምን ሲል ማን ነበር? በጌታ ፊት ግን ረስቸው እና እንደማን መሆን ትፈልጋለህ ስትሉኝ እንደ ፕሮፌት መሆን ፈልጋለሁ። የመጨረሻ
የልቡ ጥግ በጣም ይገርመኛል። በድለውት አሁንም በቃ እንደዛው አይቀየርም ልቡ። እንደውም አንዳንዴ ምን ያደርገኛል በጣም እበሳጭበት ነበር። መጥፎ ነገር አስበው በመጥፎ ነገር አቅጣጫ የሆነ ነገር ሲያወሩ አይ እንደዚህ አስበውስ ቢሆን ብዬ አትበለኝ ይላል። እኔ በቃ እንደዚህ አስበው አይደለም አንተም ተረድታል እንደዚህ አትበለኝ ይላል። ክብር ለኢየሱስ ይሁን። በጣም ጌታ ምስክር የመጨረሻ ልቡ ሰፊ ነው። ክብር ለኢየሱስ ይሁን። ይሄ ለዘላለም አይወሰድብህም ለዘላለም። ክብር ለኢየሱስ ይሁን። እና የምህረት ሰዎች መሆን የምህረት ልብ እንዴ ከሌ ካለኔ ቸርች እሱ ጋር እንዴት ይላልው እሱ ያለ እኔ ቁጭ ብዬ ልዘምር እሱ ያለ እንዴ ኧረ እባክሽ ተይ ኧረ እባክህ ተው። ምህረት በቃ ገደብ የሌለው ምህረት። ክብር ለኢየሱስ ይሁን። ገደብ የሌለው ምህረት። እኔን ወደ ጌታ የመጣሁበት ትልቁ ምክንያት ገደብ የሌለው ምህረት ስላሳየኝ ነው። አንድ ልጅ ወንጌል ሲሰብክልኝ እመተዋለሁ። ጌታ ምስክር ወንጌል መቶ ሲነግረኝ አንቀዋለሁ። ወንጌል አሯሩጠዋለሁ። ያገላግሉናል። አንተ እብድን እንዴት ተው ምናምን ይሉኛል። የሆነ መቶ እሱም ደግሞ የሆነ ያየው ነገር አለ ብዬ አምናለሁ። መቶ ድጋሚ ቀንም ይነግረኛል። ክብር ለኢየሱስ ይሁን። በቃ ና ንገረኛል ና በቃ ልስማ አውራኛል። ገደብ የሌለው ምህረት ያስፈልገናል። አሁን እኮ ቸርች እኔ በሷ ምክንያት በቃ ከቸርች ቀርቼ በሱ ምክንያት ጌታ ኢየሱስ ይባርካቸው። እነሱም 7 ጊዜ 8 ጊዜ ይባርካቸው። እኔ ግን ከጌታ ህይወት የሚያጎለኝ የለም። ምህረት እያደረኩ እቀጥላለሁ። በቅርብ አንድ ሰው አገናኘኝ ለፕሮፌት ነገር ያለው ደውዬ እና ልጁ ጓደኛዬ ነው ማለት ይሄኛው ልጅ ወዳጅ የምቀርበው ልጅ ነው። ትራፊክ ነውና ደወለልኝና ፕሮፌት የት ነው ያለው ሲለኝ ከቦሌ እየመጣ ወደ ፈረንሳይ ያልኩት ቶሎና እስኪ ካፌ እንገናኝ በእናትህ ናፍቀኛል አለ እና እሺ አልኩና በዛው ከታክሲ እንደወረድኩኝ ተባረኪ ከታክሲ እንደወረድኩኝ በዛው ወርጄ ካፌ ላይ ሲሄድ ልጠጣ ካፌ ላይ ሲሄድ ድሮ ማለት ስንት ዓመት ይሆናል ፕሮፌት ብዙ ዓመት ከብዙ ዓመት በፊት በህያው በእግዚአብሔር ፊት ሊያገኘኝ ሊያየኝ ቁጭ ብሎ ሊያዋራኝ በጣም የሚናፍቅ ልጅ ነበረ። ማለት ጉራ አይደለም 6 ዓመት አካባቢ በቃ ማለት ሊያገኘኝ አብሬ ቁጭ ብሎ ካፌ ላይ እንደው ብሎ ሊያማክረኝ ሊያወራኝ የሚናፍቅ ልጅ ነበረ እና እዚሁ ስላለ ፕሮፌትን ካላገናኘኝ ብሎ እንደዚሁ አይደል ካላገናኘኝ ብሎ ካፌ ላይ ያገናኘንና ቁጭ ብለን 40 ደቂቃ 50 ደቂቃ የሚሆን አካባቢ አወራን። ከዛ በቃ ጌታ ይባርክ ምናምን ተባብለን ተለያየን። ከዛ በኋላ አግኝቼው አላውቅም እና አሁን ትንሽ ጎርመስ ብሏል፣ አደግ ብሏል ልቡ ማለት ነው። ክብር ለኢየሱስ ይሁን። እና ካፌ ላይ ስንገናኝ ቁጭ ብሎ ሰላም አለኝ። ያ ጓደኛው ብድግ ብሎ አቅፎ ሰላም አለኝ። ከዛ እሱ ሰላም አለኝ፣ ሰላም አልኩት። የት ነበር ማቀ ፊት አዲስ አልሆነብኝም አለኝ። በህያው ደውዬ ነገርኩት ለፕሮፌት አልኩት። አቤት እከሌ አልኩት። የት ነበር ማቀ ብሎ አለኝ አልኩት። አለኝ ደንግጦ የት ነበር ማቀ አለኝ። አይ እንዲህ ሰፈር ላይ ታቀኝ ይሆናል አልኩት። እሺ ማማለኝ። ከዛ ከልጁ ጋር እያወራን መሬት መንግስት እንዴት እንደሰጠን ለቸርች 4000 ካሬ ሜትር ተሰጥቷቸው ማለት ያለ እያወራ እንዴት አገኛችሁም ሲል አይ እንዲህ ሆነ እንዲህ ነበር ብዬ መንገዱን አይነት ነገር ሲጀምር በደንብ አስታወስኩ አለኝ። አሁን እኮ አይደለም ያስታውሰኝ፣ ቅድም እኮ ነው ያስታውሰኝ።
አስታውስከኝ አልኩት። በደንብ አስታውስኩ። እንዴ ፕሮፌት ናይ ጋር እንደዚህ ተገናኝተን ማለት ተገናኝተን አልኩት። በጌታ ፊት ረስቶኝ አይደለም ደግሞ ፊቴን የሚቀየር እንዳይመስላችሁ አላረጅም፣ እንዲሁ ነኝ። አሁን ብዙ ሰዎች ይለወጣሉ ጌታ ረድቷቸው ከ2 ዓመት ከ3 ዓመት በኋላ የኔ አይቀየርም። እናንተ እየቀለድኩ መስሏችሁ አላረጅም። እኔ እድሜ እንዳትጠይቁኝ የሚኒስትሪ ፎቶዬን እያየሁ ክብር ለኢየሱስ ይሁን። የሚኒስትሪ ፎቶዬን እያየሁ ያው ነው ታውቃላችሁ፣ አይቀየርም። ለምን እንደሆነ ታውቃላችሁ? በጣም እግዚአብሔርን እወዳለሁ፣ በጣም አመልካለሁ። የሚያመልክ ሰው ቶሎ አያረጅም። አሁን አያረጅም ስላችሁ ቶሎ ብሎ 40 ቤት እና 50 ቤት ገብቷል እድሜ። እንደገመታችሁት ነው። ክብር ለኢየሱስ ይሁን። እንደዚያው ነው፣ እንደገመታችሁት ነው። ክብር ለኢየሱስ ይሁን። እና በዚህች እንደው እኔ ፊቴ በዚህ ዓመት አልተቀየረምና የት ነው ማገሬ? ደነገጥኩ በጣም። ክብር ለኢየሱስ ይሁን። እግዚአብሔር ሲረዳን፣ እግዚአብሔር ከፍ ሲያደርገን እንደው ድሮ ምንናፍቃቸውን ሰዎች ሊቀሉብን አይገባም። እኔ በህይወቴ የማይሆነው ነገር ምንድነው ይባል? የእግዚአብሔር ሰዎች አይቀሉብኝም። ፕሮፌት ያውቃል ቶሎ ሰው አልቀርብም። ፊቴም ቶሎ የሚያስቀርብ አይደለም። ቶሎ አልቀርብም። ፊቴም ማያስቀርብም በጌታ ፊት። ባለቤት ራሱ እንዴት እንደቀረበችኝ ግራ ይገባኛል። ልጆቼ ማታ ማታ ሲገባም እንዴት እንደሚቀርቡኝም አላውቅም። 2 ልጆች አሉኝ። ግን ሰው ከቀረብኩ ደግሞ ቶሎ አርቀም እና የት ነበርም ማቀ። ክብር ለኢየሱስ ይሁን። ምን እያልኳችሁ መሰላችሁ? እግዚአብሔር በሰጣችሁ በዚያው ልክ ሂዱ። ሰውን በዚያው ልክ ውደዱ። ገደብ የሌለው ምህረት አድርጉ። ከዛ በኋላ እንዲህ አይነት ጉዳይ እንደው ነበረኝ እንደው እንዲህ ብታናግርልኝ ሲለኝ ችግሬ ለማናገርላለሁ አልኩት። ደወለልኝ፣ አነሳው። እንዲህ ችግር የለም አልኩት። ምንም ችግር የለም በእኔ በኩል ከተሳካ ምን ችግር አለው? ይሁንልህ። ኢየሱስ ጌታ ነው። ምን ልላችሁ መሰላችሁ? በሆነ ጉዳይ ልባችሁ ተይዞ ከመንፈስ ቅዱስ አትጉደሉ። እለት በመገኘት ውስጥ ክብር ለኢየሱስ ይሁን። ቂመኛ ሰው የመጀመሪያ የሚጎዳው ራሱን ነው። አንድ ጥናት ሲጠና እንደዚህ አሉ። በዓለማችን ላይ በጣም ካንሰር የሚታመሙ ሰዎች ይላል ቂም የሚይዙ ሰዎች ናቸው ይላል። ቂመኞች ናቸው። ቂሙ ነው ወደ ካንሰር የሚቀየረው ይላል። ለምን በራሴ ካንሰር አመጣለሁ? ክብር ለኢየሱስ ይሁን። እኔ ምህረት እያረኩኝ እቀጥላለሁ። እስኪ ምህረት እያረኩ እቀጥላለሁ በሉ እስቲ። የምህረት ሰው ሁኑ። ክብር ለኢየሱስ ይሁን። የመጨረሻው የምታካፍሉ ሁኑ። ምን የምትሉ? አቤት አይሰማም። እዚህ ላይ ድምጻችሁ በጣም ምን አይነት ሰዎች? የድሮ ጴንጤዎች አሉ። ድሮ ስላልደረስኩኝ ወሬ ነው የሰማሁት። የድሮ ጴንጤዎች አሉ። አሳሰበን ስለከሌ አሳሰበን ብለው ስልክም የለም ያለበት አካባቢ ድረስ ሄደው ፈልገውት ምግብ ቋጥረው አሉ። የባለቤቴ እናት በጣም የተባረኩ ናቸውና ያወሩኛል። ያለበት ድረስ ሄደው ምግብ ቋጥረው ናስቲ ብለው ፈልገው አብልተው ይሄን ደግሞ ትራንስፖርት ምናምን ብለው ይሸኛሉ አሉ። በቃ ማለት በጣም በቃ ገደብ የሌለው ልግስና ነበር አሉ። ያሁን ጴንጤ አያሳስበው። ምን አይለው? እኔ በህያው በእግዚአብሔር ፊት ረጅም ዓመት በጌታ ቤት፣ አሁን ረጅም ዓመት ስላችሁ ደግሞ ረጅም እንዳትሄዱ። እቺ እድሜ በቃ ከባድ ነች። ይኸውላችሁ ወደ ጌታ ቤት ከመጣው ጊዜ ጀምሮ 3 ሰዎች 4 ሰዎች አሳሰበን ብሎኛል። እግዚአብሔር ግን ሳያሳስባቸው ቀርቶ አይደለም። አልሰማችሁኝም? እኛ ማሰብ ስላቆምን ነው። ግድ የላችሁም። ምንም እኔ ባይዜ ፊት ለፊት የሆንኩ ሰው ነኝ። ያ ፕሮፌት ያውቃል። ሁሉን ነገር ፊት ለፊት ተናግሬ ሁሉንም ፊት ለፊት የምጋፈጥ ሰው ነኝ። እኛ ማሰብ ትተናል። ለምን መሰላችሁ? አንድ መጋቢ እንደውም አንድ ጊዜ ሲናገር ሰማሁ። ማጭድ መንፈስ አለ አለ። ምን መንፈስ? ምን ማለት መሰላችሁ? ማጭድ ለኔ
ለኔ ሁሉንም ነገር ወደፊት ብቻ ነው። መጋዝ ደግሞ አሉ ወደዛ ወደዚህ። ክብር ለኢየሱስ ይሁን። ልንገራችሁ በጌታ ፊት ላውራችሁ እላችሁ ለአገልጋዮቻችሁ ማታስቡ ከጎናችሁ ላለው ሰው ማታስቡ ከሆነ መንፈሳዊ ነገር ገና ልጆች ናቸው። የእግዚአብሔር መንፈስ ያሳስባችሁ በጣም ፈጣኖች ካልሆናችሁ ከበረከት ነው የምትጎሉት። የተሐድሶ ሰው አትሆኑ። እግዚአብሔር ሊሰራ ያለውን ነገር ትተላለፋላችሁ። ለምን? ለመንፈሱ ለመታዘዝ ዝግጁ አይደላችሁም። ለመታዘዝ ዝግጁ ስትሆኑ ስትታዘዙ እሺ ስትሉት እግዚአብሔር በእናንተ ሊሰራ በእናንተ ዘመንን ሊያመጣ እግዚአብሔር ቀላል ነው። ለምን? እሺ ብትሉ ብትታዘዙኝ ይላል። አያችሁ እግዚአብሔር ምን አይነት ሰዎችን ይፈልጋል ሲባል የሚታዘዙትን ሰዎች ይፈልጋል። እግዚአብሔር ለሚታዘዙት ሰዎች እጅግ በጣም ቅርብ ነው። ሁሉ ጊዜ ይልካቸዋል። አንዲት ነብይት አለች አሜሪካ ነው የምትኖረው እና ታገለግላለች። በጣም ትገርመኛለች። ትሰራለች 18 ሰዓት ነው የሰራሁት ነው የምትለኝ ምናምን ትሰራለች 18 ሰዓት 16 ሰዓት ትሰራለች በጣም ትሰራለች። ታገለግላለች። የምታገለግለው በቃል ብቻ አይደለም አሳሰበኝ እያለች ለአገልጋዮች ገንዘብ ትልካለች። እንዲልኬ እንዲሆኜ ትለኛለች። በጣም ታሳዝነኛለች። በጌታ ፊት አሳሰበኝ ትላለች። እግዚአብሔር ተናገረኝ ትላለች። እግዚአብሔር ካላሳሰባችሁ ባይዞ አሳሰበኝ ስላው በገንዘብ ዙሪያ ብቻ አይደለም ስለኔ እንድትጸልዩ ሊያሳስባችሁ ይችላል። ስለ ሀገር መንግስት እንድትጸልዩ ሊያሳስባችሁ ይችላል። ያንን ድምጽ ችላ ብላችሁት ካለፋችሁ እግዚአብሔር ቀጣይ በእናንተ ህይወት አይሰራም። ክብር ለኢየሱስ ይሁን። እግዚአብሔር ምን አይነት ሰዎችን ይፈልጋል ቢባል የሚታዘዙትን እሺ የሚሉትን ሰዎች ይፈልጋል። በሽታ መንፈስ እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። ስለዚህ ወዳጆቼ እግዚአብሔር ዘመናችሁን ሊያድስ ይፈልጋል። እግዚአብሔር ምድራችን ላይ የተሐድሶን ኃይል ሊያመጣ ይፈልጋል። ምድራችንን እግዚአብሔር በክብሩ ሊነካት ይፈልጋል። ይሄ አሁን ያለ አገልግሎት አሁን ላይ ያለ መንፈሳዊው ዓለም ላይ አሁን ያለ አገልግሎት ገና ነች። ምንም ያው ጌታ ምስክር የተጀመረ ነገር አይደለም። የሚያምር ከባድ ደመና ይቻላል። ይሄ ደመና ወደ ቤተ ክርስቲያናችን ይምጣ፣ ወደ ህዝባችን ይምጣ፣ ወደ አገልጋዮች ወደኛ ይምጣ። ይሄ መንፈስ ሲመጣ ይሄ መንፈስ ሲያገኘን በእነዚህ መንገዶች ስናልፍ ይሄ ቅባት ከነካን እግዚአብሔር ምስክር የዘመኑ ከተሐድሶ ከሚነሳባቸው ሰዎች መካከል እንሆናለን። እግዚአብሔር ተራ ሰው የለውም። እግዚአብሔር ዝም ብሎ የጠራው ሰው የለውም። ለርስቱ እግዚአብሔር ጠርቷችኋል። እግዚአብሔር በእናንተ ትውልድን ሊያስቀጥል ጠርቷችኋል። ኢየሱስ ጌታ ነው። ቀኝ እጆች ብድግ አድርጉና ጌታ ሆይ በሉ እስቲ ከዚህ ሰዓት ጀምሮ በሉ ዘመኔን ሁሉ በሉ ላንተ ሰጣለሁ። በመገኘትህ በሉ አረስርሰኝ። ዘመኔ በሉ በመገኘትህ ይለቅ። ህይወቴ በሉ በመገኘትህ ይለቅ። አገልግሎቴ በሉ በህልውና ይሁን።